ማዕበል የሆነ መቅሰፍት በዓለም ላይ ይመጣል። ወንድና ወንድ የሚጋባባት፣ ሴትና ሴት የሚጋባባት፣ በቋንቋ በብሔር በጎሳ የሚባላባት የዚህችን ዓለም ነገር እግዚአብሔር ይፈትነዋልና በቀነት ታው አጥቶ ስለዚህ በደንብ አድርገህ ስማኝ። ይሄንን ቄሱ ማምለጥ አይችልም። 4 ኪሎ ያለው አባ ማቲያስ ማምለጥ አይችልም። እኔም ለእግዚአብሔር ታማኝ ካልሆንኩ እኔ ማምለጥ አልችልም። ቦታና ሰው ለይቶ ሳይሆን ንስሐ የገባና የሚባለውን ነገር ያደረገ ግን ከዚህ ነገር ያመልጣል። በደንብ አድርገህ ስማ። ማአት ተው እናንተ ባላችሁ መልእክቱን ብቻ ስሙ። ምናልባት ባታዊ ማአት እያወራብን ነው ብለህ ከሆነ የመገናኛ አደባባይ ይመስክር። ኮሮና ከመምጣቱ በፊት ስናስተምር በእንቶክ ነው ቲክቶክ የሚባል ለቃችሁት ዓለም እየተቀባበለው ስለነበረ አሁንም በደንብ አድርገህ ስማ። ለተአምር አንተ እንድታመሰግነኝ ውሸት አልዋሽም። ሁለተኛው ከሌሊቱ 9 ሰዓት ስንት ሰዓት? 9 ሰዓት አልተሰማኝም። 9 ሰዓት መልክ ቀላብለን ሳናይ ዓለም እየተዘባበተብን ወንጌል የምናገለግልለት እግዚአብሔር ስለ ልብሳችን መቆሸሽ ማደሪያ ሳይኖረን የምንሰብከው እግዚአብሔር ቃል ኪዳኑን ይጠብቃል። እግዚአብሔር አይዋሽም በሉ። እግዚአብሔር ምን አይልም? ኃጢአት ሳይጸየፍ የሚነካውን ጫንማ እየተጸየፈ ለጌጥ የሚኖር ሕዝብ ለእግዚአብሔር ያስፈልገው። ስለዚህ በደንብ አድርገህ ስማ። ከሌሊቱ 9 ሰዓት ተነስታችሁ በሰባት ተደብቆ ሲጨፍር ነው የምታዩት። ስልኩ ቢፈተሽ ግማሹ መዝሙር ግማሹ ዘፈን ያለበት ከየትኛው ወገን እንደሆነ አይታወቅም። እገሌ ሞተ ሲባል በድር ላለመቀጣት ብቻ መኪና ተልትሎ ሲር ነው የምታዩት። ሰለቸን ስንናገር መከራ ነው። ስለዚህ አሁንም ካህናት ካላችሁ ዲያቆናት ካላችሁ በዚህ መካከል በመቃብር አፈር በሰው ላይ ትዳር ላይ ስራ ላይ ትምህርት ላይ ድግምት የምትሰሩ ልብስ የምትቆርጡ የተሰጣለስ በመቀስ ወስዳችሁ በጥንቆላ የምታሰሩ ተማሪ የምታፈዙ ነጋዴ የምታከሱ ወጣቱ በረከት እንዳይኖረው የምታደርጉ ከድርጊታችሁ ተቆጠቡ። የተንገበገባችሁለትን ዓለም ጥላችሁ ትሄዳላችሁ። የጓደኛህን ሚስት አትጎትት። 2,000 ብር የቤት ሰራተኛ ቀጥረህ ሲኒና ጀበና ሰብረሻል ብለህ የሰራተኛ ደሞዝ አትቁረጥ። ንስሐ ሳትገባ 200,000 ብር ከፍለህ የጌታን መቃብር ለማየት በአውሮፕላን ኢየሩሳሌም አትሂድ። ገንዘብህና ጊዜህ ብቻ ነው የሚባክነው፣ ሌላ የምታገኘው ጥቅም የለም። መኑ ስለዚህ በካህናት ላይ ቅድም እንደነገርኳችሁ በቤተ ክርስቲያን አባቶች ላይ በደንብ አድርገህ ስማኝ። ዲያቆንም ቄስም ካለ ደሃና ሀብታም እየመረጡ ንስሐ ልጅ በሚይዙ አባቶች፣ ጸበል ለመርጨት የቆርቆሮ በርና የሀብታም በር በሚይዙ አባቶች፣ በሃይማኖታቸው ላይ በሚቀልዱ አባቶች፣ ለምእመናን መሰናክል በሆኑ አባቶች